የፖለቲካ ፓርቲዎችን የማጠናከር የማበረታታት አብሮ የመስራትን ስራ ቦርዱ በተቻለው መጠን እየሰራ ይገኛል። ከዚህም አንዱ ለመጀመሪያ ጊዜ በአገራችን ተግባራዊ እናደርጋለን ያልነው የቮተሮችና የመራጮችና የእጩዎች የዲጂታላይዜሽን ምዝገባ ለማከናወን ነው። ያው እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነባር ምርጫ ለመሳተፍ ምዝገባ የሚያደርጉት አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። እስካሁን ባለን መረጃ ወደ 41 በተናጠል 15 በጥምረትና በግንባር የተደራጁ ወደ 56 የሚሆኑ የፖለቲካ ፓርቲዎች የአድሚኖቻቸውን ምርጫ እጩነትን ለማስመዝገብ የሚረዷቸውን ራሳቸው የቀጠሯቸውን አድሚኖች አካውንት ተከፍቶላቸው ምዝገባ እየተካሄደ ይገኛል። ይህን ምዝገባ በተመለከተ ቦርዱ ያው ቴክኖሎጂ ስለሆነ ለሁላችንም አዲስ ስለሆነ ብዙ ውጣ ውረድ ሊኖረው እንደሚችል ግምት ውስጥ በመክተት በማስገባት ኮል ሴንተር በማቋቋም የቴሌግራም ግሩፕ በመክፈት ፓርቲ አድሚኖች የሚገጥማቸውን ችግር እየተከታተሉ ለመፍታትና የምዝገባ ሂደቱ ቀልጣፋና የተመቻቸ እንዲሆን ጥረት እያደረገ ነው። ባለፈው ቅዳሜና እሁድ እገዛ ለሚፈልጉ አድሚኖች የፖለቲካ ፓርቲ አድሚኖች በቦርዱ ዋና መስሪያ ቤት ለ2 ቀን በቦርዱ የአይቲ ባለሙያዎች እገዛ እየተደረገ ይሄው የእጩዎች ምዝገባ ቀጥሏል ማለት ነው። እንግዲህ ከዚህ ጎን ለጎን ቦርዱ ያበለጸገው የመራጮች ምዝገባ የምንለው ነው። የመራጮች ምዝገባ በ2 አይነት መንገድ ነው በ3 አይነት መንገድ ነው የምናደርገው። የዲጂታል ምዝገባ 2 አይነት ነው። አንዱ ሰልፍ ሬጅስትሬሽን የምንለው ማናችንም ሞባይል አፓችንን ወይም ላፕቶፓችንን ወይም ኮምፒውተራችንን ተጠቅመን በዌብ ቤዝድ ምርጫዬ የምትባል አፕ ዳውንሎድ አድርገን በሷ መሰረት ራሳችንን የምንመዘግብበት ሲሆን ሌላው ደግሞ አሲስትድ ቮተር ሬጅስትሬሽን የምንለው በምርጫ ጣቢያ ዲጂታላይዝ አድርገን የመራጮች ምዝገባ የምናካሄድበት ነው። ይሄን እንግዲህ የዲጂታላይዜሽን የመራጮች ምዝገባ ለመጀመሪያ ጊዜ ስለሆነ ተግባራዊ የምናደርገው ሙሉ በሙሉ በሚባል ደረጃ በሁሉም ምርጫ ክልል ማከናወን ስለማንችል ከኢንፍራስትራክቸር ከበጀት ከሰው ኃይል አቅርቦት አንጻር በተወሰኑ ምርጫ ክልሎች ወደ 17000 በሚጠጉ ምርጫ ክልሎች ይሄንን ዲጂታላይዜሽን ተግባራዊ ለማድረግ አስፈላጊውን ዝግጅት አድርገናል። ለዚህም ደግሞ ዋናው ይሄንን ስራ የሚሰሩ ምርጫ አስፈጻሚዎች ስልጠና ማካሄድ በመሆኑ የነሱ ስልጠና የሚካሄዱበትን ታብሌቶች አዘጋጅተን አፕሊኬሽናችንን ዳውንሎድ አድርገን በመርሃ ግብሩ መሰረት ለምዝገባ ለስልጠና በዝግጅት ላይ እንገኛለን ማለት ነው። እንግዲህ ቦርዱ ከዚህ በተጨማሪ በተለይ በፖለቲካ ፓርቲዎች በተደጋጋሚ የሚቀርቡ በተለያየ ቦታ ለሚደርስባቸው ማናቸውም ችግር ለቦርዱ አቤቱታቸውን ቅሬታቸውን እያቀረቡ ቦርዱ በተቻለው አቅም ለክልል መንግስታት፣ ለመስተዳድሮች፣ ለጸጥታ አካላት የፖለቲካ ፓርቲዎችን ጥያቄዎች ይልካል። የፖለቲካ ፓርቲ አባል ታሰረብኝ፣ ቅርንጫፍ ጽሕፈት ቤት ተዘጋብኝ ለሚሉ የፖለቲካ ፓርቲዎች አስፈላጊውን የሆነ እገዛ ለማድረግ ቦርዱ ጥረት ያደርጋል። በዚህ ሂደት የሚተባበሩ የክልል መንግስታት አሉ፣ ጥያቄዎችን በቶሎ የሚፈቱ በዛው ልክ ደግሞ ቦርዱ ለሚሰጠው ጥያቄ ተገቢ የሆነ ምላሽ ወቅታዊ የሆነ ምላሽ የማይሰጡ አካላት እንዳሉ የምንረዳው ነው። ከዚሁ ጋር እንግዲህ የፖለቲካ ፓርቲዎችን ከመደገፍ አንጻር ይህንን የእጩዎች ምዝገባ ከተጠናቀቀ በኋላ እጩዎች ፖሊሲያቸውን ለኢትዮጵያ ሕዝብ የሚያቀርቡበት የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ ፖሊሲያቸውን የሚያቀርቡበት መድረክ እያዘጋጀ ይገኛል። ዲቤት ይህን ዲቤት ነገር ለማድረግ ፓርቲዎች ይዘጋጁ ዘንድ ከዚህ ቀደም ባለሙያ ተቀጥሮ ባለሙያ ለፖለቲካ ፓርቲዎች ፐብሊክ ስፒችን እና ዲቤትን በተመለከተ ስልጠና ሰጥቷል። ያ ስልጠና ከተከናወነ በኋላ ደግሞ በተመረጡ 16 ርዕሰ ጉዳዮች ላይ 54 የፖለቲካ ፓርቲዎች ክርክር አካሂደዋል።
አሁን እንግዲህ እየተንደረደር ነው ያለነው ወደ እውነተኛው ወደ ትክክለኛው ለኢትዮጵያ ሕዝብ ይፋ ወደሚሆነው የፖለቲካ ፓርቲዎች ዲቤት ዝግጅት ነው። እንደምታውቁት በዚህ ዲቤት መካፈል የሚችሉት የተመዘገቡ ወይም ለመወዳደር በሰባተኛው ሀገራዊ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችና እጩዎቻቸው ናቸው። ስለዚህ በዚህ ረገድ የሁላችሁም በተለይ የፖለቲካ ፓርቲዎችን ዝግጅት የሚጠይቅ ነው።